ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በሚልኪ ቲቶሪያል የትምህርት ቻናል ነው። በዚህም ትምህርታችን ወይም ደግሞ በዛሬው ቪዲዮአችን በአዲስ አበባ ትምህርት ቢሮ የተዘጋጀውን የስድስተኛ አካባቢ ሳይንስ ክፍል ምዕራፍ አንድን ይዤላችሁ እቀርባለሁ። ስለዚህ ከኔ ጋር ሁኑ። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ እና እንዲሁም የደውል ምልክቱን በመንካት በአዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ የደውል ምልክቱን ነክታችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ እንድትጽፉ ከወዲሁ ማሳሰብ እፈልጋለሁ። ስለዚህ በቀጥታ ወደ ትምህርቱ ስናልፍ እንግዲህ አካባቢ ሳይንስ ስድስተኛ ክፍል ነው የምናየው ዛሬ። በዚህም እንግዲህ ቀጥታ ወደ ትምህርቱ ከመሄዳችን በፊት አንዳንድ ተርሞችን ደፋን እናደርጋለን። ሳይንስ ማለት ምን ማለት እንደሆነ እናያለን። ከዛ ስለ ምስራቅ አፍሪካ እናያለን። ስለ ምስራቅ አፍሪካ መገኛ፣ ስለ ምስራቅ አፍሪካ አንጻራዊ መገኛ ምን ማለት እንደሆነ፣ የምስራቅ አፍሪካ ፍጹም መገኛ ወይም ፍጹማዊ መገኛ ወይም አብሶሉት ሎኬሽን፣ ሪላቲቭ ሎኬሽን የሚሉትን ሁለቱን የምናይ ይሆናል። ከዛም ተያይዞ ስለ ላቲቲዩድስ እና ሎንጊቲዩድስ የምናይ ይሆናል ማለት ነው። ስለዚህ ቀጥታ ወደ ትምህርቱ ስንሄድ ምን ይላል? ምዕራፍ አንድ የምስራቅ አፍሪካ ይላል። ምስራቅ አፍሪካ እንደምታዩት እዚህ ጋር ምስራቅ አፍሪካ በአለም ላይ ካሉት ሰባቱ አህጉሮች መካከል አንደኛውና በስፋቱም በሁለተኛ ደረጃነት የምናገኘው ትልቁ አህጉር አፍሪካ ነው ማለት ነው። ስለዚህ ሀገርና አህጉርን መለየት ያስፈልጋል። እንግዲህ በፈተና ሌቭል ላይ ወይም ፈተና ላይ ሊመጣ ሲችል እንዴት ሊመጣ ይችላል? ምስራቅ አፍሪካ ወይም ደግሞ አፍሪካ ካሉት ሰባት ክፍለ ዓለማት አንዱ ሀገር ነው ብሎ ሊመጣ ይችላል ማለት ነው እውነት ሀሰት ላይ። ስለዚህ አህጉር ነው። ስለዚህ አህጉር ስንል የብዙ ሀገሮችን በውስጡ ሊይዝ የሚችል ማለት ነው። ሀገር ስንል ግን ወደ ከውስጡ ሌሎች ክልሎች ወይም ደግሞ ዞኖች፣ ቀበሌዎች ሊኖሩት ይችላሉ እንጂ ወደ ሌላ ሀገር ሊሸነሽን የማይችል ነገር ሲሆን ሀገር እንላለን ማለት ነው። ስለዚህ ሀገር የራሱ መንግስት፣ የራሱ ህዝብ፣ የራሱ ድንበር ያለው ነው ማለት ነው። የራሱ ቋንቋ፣ የራሱ የመሰራረት ቴሪቶሪ የምንለው ሊኖረው ይችላል። ገቨርንመንት ሊኖረው ይችላል። ፖፑሌሽን ሊኖረው ይችላል። ስለዚህ እነኚህ ሲይዝ ሀገር እንላለን ማለት ነው። ስለዚህ የተለያዩ ሀገሮችን ደግሞ በውስጡ ሲይዝ ያንን አህጉር እንላለን ማለት ነው። ስለዚህ ይህን የአፍሪካን አህጉር በስንት እንከፍላለን? በአምስት እንከፍላለን ማለት ነው። ወይም ደግሞ በአምስት እናየዋለን። ስለዚህ የምናየው እንዴት ነው? ምንድነው? ለአምስት ቀጠናዎች ተከፍለው ነው ያሉት። የምስራቅ አፍሪካ ወይም ደግሞ አፍሪካ በራሱ ወደ አምስት ዞኖች ወይም ደግሞ ወደ አምስት ቀጠናዎች እንከፋፍለዋለን ማለት ነው። ስንከፋፍል ምንን መሰረት አድርገን ነው? እነኚህን አምስቱን ቀጠናዎች ስንከፋፍል ምንን መሰረት አድርገን ነው ብለን ስናይ አንደኛ ባህልን ነው። ለምሳሌ ባህላቸውን መሰረት ተመሳሳይ ባህል ያላቸውን ወደ አንድ ቦታ በማምጣት ተመሳሳይ የባህሪ፣ ሁለተኛ ላይ ያለው የማህበራዊ ትስስር ያላቸውን ወደ አንድ ላይ በማምጣት እና እንዲሁም የነሱን መልክዓ ምድራዊ አቀማመጣቸውን መሰረት በማድረግ ነው እንግዲህ ወደ አምስት የምንከፍላቸው ማለት ነው። ስለዚህ አፍሪካን ወደ አምስት ዞኖች ወይም ደግሞ ወደ አምስት ቀጠናዎች ስንከፋፍል ሶስት ነገሮችን መሰረት በማድረግ ነው። ባህልን እናደርጋለን። ባህል አለን እዚች ጋር። ከዛ ሌላኛው ማህበራዊ ትስስርን እና ምንድነው መልክዓ ምድራዊ አቀማመጥን መሰረት በማድረግ አፍሪካን ወደ አምስት ዞኖች እንከፍላለን ወይ ቀጠናዎች እንከፍላለን ማለት ነው። ይህም ምስራቅ አፍሪካ፣ መካከለኛው አፍሪካ፣ ሰሜናዊ አፍሪካ እና ደቡባዊ አፍሪካ ብለን ደቡብ አፍሪካ እና እንዲሁም ማዕከላዊ አፍሪካ ብለን በአምስት ልናስቀምጣቸው እንችላለን ማለት ነው። የምስራቅ አፍሪካ፣ መካከለኛው አፍሪካ፣ ሰሜናዊ አፍሪካ፣ ደቡብ አፍሪካ እና ምዕራባዊ አፍሪካ ብለን በአምስት እንከፍላቸዋለን ማለት ነው። ስለዚህ ከእነኚህ ከአምስቱ ዛሬ የምናየው ምንድነው? የስድስተኛ ክፍል ምዕራፍ አንድ በዋናነት የሚያጠነጥነው ስለ ምስራቅ አፍሪካ ነው ማለት ነው። ስለዚህ ምስራቅ አፍሪካን ስናይ አንደኛው ካሉት ጋራ ስናነጻጽር ካሉት አምስት ቀጠናዎች
በስፋቱ በሶስተኛ ደረጃነት የሚገኝ ነው። ሌላኛው ከአጠቃላይ አፍሪካ ካላት ስፋት ወይ ቆዳ ስፋት የምስራቅ አፍሪካ 21%ን ከቨር ያደርጋል ወይም ደግሞ ይሸፍናል። እንዲሁም ምስራቅ አፍሪካ በውስጡ 19 ሀገሮችን የያዘ ይሆናል ማለት ነው። 19 ሀገሮችን ይዟል ማለት ነው። ስለዚህ እነኚህን 19 ሀገሮች እናያለን ማለት ነው። ስለዚህ 19 ሀገሮችን ይዟል። በስፋቱ ሶስተኛ ደረጃ ይኖራል። አጠቃላይ ስፋቱም 21% ነው አካውንት የሚያደርገው ወይም ከቨር የሚያደርገው። በውስጡ የሚያዛቸው ብዛት ቁጥሮች ስንት ናቸው? 19 ናቸው ማለት ነው። ስለዚህ እነኚህም ሀገሮች እነማን ናቸው? አንድ ባንድ እናያቸው ከተባለ ብሩንዲ ይኖረናል፣ ኮሞሮስ አለን፣ ጅቡቲ አለን፣ ኢትዮጵያ ሀገራችን አለች፣ ኤርትራ አለ፣ ኬንያ አለ፣ ማዳጋስካር አለ፣ ማላዊ፣ ሞሪሸስ፣ ሞዛምቢክ፣ ሪዩኒዮን፣ ሩዋንዳ፣ ሲሼልስ፣ ሶማሊያ፣ ሶማሊላንድ፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ እና ምንድን ናቸው? ዚምባብዌ ናቸው ማለት ነው። እነኛ 19 ሀገሮች። ስለዚህ ሌሎቹ በደሴት መልክ፣ ሌሎቹ ደግሞ ሎክድ የሆኑ ናቸው። ላንድ ሎክድ የሆኑ አሉ። ሌሎች ደግሞ በደሴት መልክ የምናገኛቸው እና ሌሎቹንም ላንድ ሎክድ ሆነው እናገኛቸዋለን ማለት ነው። ስለዚህ 19 ስለዚህ ስለ ምስራቅ አፍሪካ ስናነሳ ሶስት አይተናል። አንድ በስፋቱ በሶስተኛ ደረጃነት እንደሚገኝ፣ ሁለተኛ ካለው ከአፍሪካ አጠቃላይ የቆዳ ስፋት 21%ን እንደሚሸፍን አይተናል። እንዲሁም ደግሞ ምስራቅ አፍሪካ በውስጡ 19 ሀገሮች እንዳሉት አይተናል ማለት ነው። ከመልክዓ ምድራዊ አቀማመጥም ስናየው እንግዲህ ምስራቅ አፍሪካ በውስጡ የተለያዩ የመሬት አቀማመጥን ይዟል። እነኚህም እንደነ እሳተ ገሞራ የመሳሰሉትን ማለት ነው። እንደነ እሳተ ገሞራ እዚህ ጋር ማለት ነው። እዚህ ጋር እሳተ ገሞራን የመሳሰሉትን በእሳተ ገሞራ የተፈጠሩ ታላላቅ ተራራዎችን እንዲሁም ዝቅተኛ ስፍራዎችን ወንዞችንና ሀይቆችን የምናገኝበት ምንድነው? ክልል ነው ወይም ደግሞ ቀጠና ነው ማለት ነው። ስለዚህ እዚህ ጋር የሚያሳየን የምስራቅ አፍሪካን አገሮች ነው ማለት ነው። ስለዚህ እዚች ጋር ምናልባት 11 ምናምን ነው ሊያሳይ የሚችለው። ሌሎቹ ግን እዚች ውስጥ በደሴት ሆነው ደሴት ሆነው እንደነ ሲሼልስ፣ ሞሪሼስ ያሉ እንደ ማዳጋስካር ማዳጋስካር ታያለች። እንደዚህ ያሉ ደሴቶች ናቸው ማለት ነው እዚህ አካባቢ ልናገኛቸው የምንችለው። ስለዚህ ይሄ በኦሬንጅ ከለር የተቀባው የምስራቅ አፍሪካ ሀገሮች ናቸው ማለት ነው። እነኚህ ምስራቅ አፍሪካን የሚወክሉ ሀገሮች ወይም ደግሞ ምስራቅ አፍሪካ ቀጠና ውስጥ የሚገኙ ሀገሮች ናቸው ማለት ነው። ስለዚህ ያው ዝርዝሩ ቅድም ከላይ ዘርዝሬላችኋለሁ። በካርታ ላይ ደግሞ እንደዚህ መግለጽ እንችላለን ማለት ነው። ሌላኛው የምናየው ስለ አንጻራዊ መገኛ ነው። አንጻራዊ ስለ መገኛ ነው ማለት ነው። ስለዚህ ከዛም ማን እናያለን? አንጻራዊ መገኛ እናያለን ማለት ነው። አንጻራዊ መገኛ ማለት የአንድን ሀገር መገኛ በልዩ ልዩ አቅጣጫዎች በሚያዋስኑ ነገሮች ጋራ በማነፃፀር የምንገልጽበት ነው ማለት ነው። ይሄ ማለት ምንድነው? የአንድን ነገር መገኛ እሱ ካለበት ከሌሎች ጋራ ከእሱ ጋር ጉርብትና ካላቸው ነገሮች ጋራ በማደራጀት ወይም ደግሞ በማወዳደር ወይም በማነፃፀር የምንገልጽበት መንገድ ነው ማለት ነው። ለምሳሌ የኢትዮጵያን ብንወስድ የኢትዮጵያን አንጻራዊ መገኛ ብንወስድ ኢትዮጵያን ካሏት ከጎረቤቶቿ የት ጋር ትገኛለች ብለን ማለት ነው። ለምሳሌ ከኬንያ አንፃር ስናያት የት ጋር ነው የምትገኘው? ከሶማሊያ አንፃር ስናያት የት ጋር ነው የምትገኘው? ከኤርትራ አንፃር ስናያት፣ ከሱዳን አንፃር ስናያት፣ ከደቡብ ሱዳን አንፃር ስናያት ኢትዮጵያን የት ጋር እናገኛታለን በአንጻራዊ መገኛ ብለን ስንጠይቅ፣ ለምሳሌ ከኬንያ ስንነሳ በስተሰሜን ከኬንያ በስተሰሜን ነው የምትገኘው። ስለዚህ የሆነ ሰው ኬንያ ካገኘ በኋላ በስተሰሜን ላይ ከኬንያ ቀጥሎ በስተሰሜን ላይ የሚያገኘው ሀገር ኬንያ ነው ኢትዮጵያ ነው ማለት ነው። ካርታውን ካገኘ ኢትዮጵያ እንደሆነች መገንዘብ ይችላል ማለት ነው። እንዲሁም ሶማሊያን ደግሞ ካገኘ ከሶማሊያ ወዴት ብሄር ነው ኢትዮጵያን የማገኘው ብለን መንገድ ከሶማሊያ በስተ ምዕራብ ትገኛለች ማለት ነው። እንዲሁም ከኤርትራ በስተ ደቡብ ትገኛለች። እንዲሁም ከሱዳን ደግሞ በስተ ምስራቅ እና በስተ ደቡብ ምስራቅ ላይ ደግሞ ከደቡብ ሱዳን ላይ ትገኛለች ማለት ነው። ስለዚህ የአንድን ሀገር መገኛ የተለያዩ ሊገልጹ የሚችሉ ወይም ደግሞ ለማነፃፀር የሚጠቅሙ ነገሮችን ተጠቅመን
ያዛን ነገር መገኛን መግለጽ አንጻራዊ መገኛ ይባላል ማለት ነው። አንድ ቦታ የሚያዋስኑ ምን ሊሆኑ ይችላሉ? ተራራዎች ሊሆኑ ይችላሉ። በአካባቢ የሚገኙ ሌሎች ሀገሮች ሊሆኑ ይችላሉ። ኦር ደግሞ የውሃ አካላት ሊሆኑ ይችላሉ። እንዲሁም ደግሞ መሰል ነገሮችን ተጠቅመን የአንድን ሀገር መገኛ መግለጽ ይቻላል ማለት ነው። አንጻራዊ መገኛ ለመግለጽ አካባቢው ታዋቂ ቦታዎችን በአካባቢው ያሉ ታዋቂ ቦታዎችን ስምና አራቱን አቅጣጫ መሰረት አድርገን መግለጽ እንችላለን ማለት ነው። ይሄም ሰሜንን ደቡብ ምስራቅና ምዕራብን ተጠቅመን የአንድን ሀገር የአንጻራዊ መገኛ ልንገልጽ እንችላለን ወይም ደግሞ ልናስረዳ እንችላለን ማለት ነው። ስለዚህ እዚህ ጋር ስንነሳ ስለ ምስራቅ አፍሪካ ስንነሳ ለምሳሌ እዚህ ጋር አለን ምስራቅ አፍሪካን የሚያዋስኑ ሀገሮች ይኖራሉ ማለት ነው። ስለዚህ ይሄኛውን ለምሳሌ በዚህ በኩል ማን ያዋስናል? የህንድ ውቅያኖስ ያዋስናል ማለት ነው። በስተምስራቅ ማን ያዋስናል? ህንድ ውቅያኖስ ማለት ነው። ከህንድ ውቅያኖስ ቤት ይገኛል በስተ ምዕራብ ይገኛል ማለት ነው። ኢስት አፍሪካ ወይንም ምስራቅ አፍሪካ ማለት ነው። ግን ምስራቅ አፍሪካን በስተ ምስራቅ የሚያዋስነው ማነው ካልን ህንድ ውቅያኖስን እናገኛለን ማለት ነው። ከዛ በዚህ በስተ ሰሜን ስንመጣ ሰሜን ላይ እዚች ጋር ማለት ነው እነ ሱዳን እናገኛለን። ሱዳን አለን። ከዛ እዚች ጋር ደግሞ ስንመጣ እቺ ኢጅፕት ናት ወይም ደግሞ ግብጽ የምንለው ማለት ነው። ከዛ በዚህ በኩል ደግሞ ስንመጣ እነ ደቡብ ሱዳን እናገኛለን በስተምዕራብ እነ ደቡብ ሱዳን ኦር ደግሞ ዲሞክራቲክ ሪፐብሊክ ኦፍ ኮንጎንም እዚች አካባቢ እዚች ጋር እናገኛታለን ማለት ነው። ስለዚህ በስተምዕራብ እነማን ያገናኙናል? እነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያዋስኑናል ማለት ነው። ከዛ እዚህ አካባቢ ደግሞ ስንመጣ እነ ዚምባብዌን በስተመጨረሻ ላይ እናገኛቸዋለን ማለት ነው። ስለዚህ እዚህ ጋር እዚህ አካባቢ የሚገኙ ሀገሮች በካርታ ላይ ማየት ይቻላል። አፍሪካን በስተ ወይም ደግሞ ምስራቅ አፍሪካን በስተደቡብ የሚያዋስኑ ሲሆኑ እዚህ አካባቢ ደግሞ የሚገኙ የውሃ አካላትም ይሁኑ ሌላቸው ሀገሮች ለምሳሌ በዚህ ጋር ህንድ ውቅያኖስ ነው በስተምስራቅ እንትን የሚለው የሚያዋስነው እዚህ ጋር የኤደን ቀንደ ሰላጤ የምንለው እናገኘዋለን እዚች ጋር ማለት ነው። ከዛ እዚች ጋር ደግሞ በስተ ሰሜን ላይ ደግሞ እነ ሱዳን እና ግብጽን ልናገኛቸው እንችላለን ማለት ነው። በዚህ ስንመጣ እነ ሳውት ሱዳን ወይም ደግሞ ደቡብ ሱዳን እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ልናገኝ እንችላለን ማለት ነው። ስለዚህ የአንድን ሀገር መገኛ የምስራቅ አፍሪካንን አንጻራዊ መገኛ በዚህ መልኩ ልንገልጽ እንችላለን ማለት ነው። በስተምስራቅ ወይም ደግሞ በስተምስራቅ የሚያዋስነው ከህንድ ውቅያኖስ በስተምዕራብ ይገኛል። ከዛ ደግሞ በስተሰሜን የሚያዋስኑት ሀገሮች ደግሞ እነ ሱዳን እነ ኢጅፕት ስንል በስተ ምስራቅ ላይ ደግሞ በስተ ሰሜን ምስራቅ ላይ ደግሞ ካልን እነ ኤደን የኤደን ቀንደ ሰላጤ የመሳሰሉ ሀገሮች ምስራቅ አፍሪካን ሲያዋስኑት በስተ ምዕራብ ላይ ደግሞ ስንመጣ ልክ እንደዛው እነ ሱዳን እና እነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመሳሰሉ ሀገሮች ያዋስኑታል ማለት ነው። ስለዚህ አካባቢ ያሉ ሀገሮች በስተ ምስራቅ ይሄ አቅጣጫ እንግዲህ ስንነሳ አቅጣጫ ይሄኛውን ኖርዝ ብለን ነው የምንወስደው ይሄን አቅጣጫ ስለዚህ በዚህኛው ሰሜን ከሆነ ይሄኛው ኢስት ይሆናል። ይሄኛው ዌስት ይሆናል። ይሄኛው ደግሞ ሳውዝ ይሆናል ማለት ነው። ስለዚህ በስተ ኖርዝ በዚህ በስተ ሰሜን አቅጣጫ ላይ የሚገኙ ሀገሮች ምስራቅ አፍሪካን በስተ ሰሜን ላይ ያዋስናሉ እንላለን። በስተ ምዕራብ ላይ ደግሞ የምናገኛቸው ሀገሮች ደግሞ ምስራቅ አፍሪካን በስተ ምዕራብ የሚያዋስኑልን ሀገሮች ሲሆኑ በስተ ደቡብ ዳይሬክሽን ላይ ደግሞ ወይም እዚህ ደቡብ አፍሪካ አካባቢ ላይ የሚገኙ ሀገሮች ደግሞ ሲሆኑ ምስራቅ አፍሪካን በስተ ደቡብ የሚያዋስኑ ሀገሮች እንላለን። በስተ ምስራቅም ላይም አካባቢ ላይ ያሉ የውሃ አካላትና አንዳንድ ደሴቶች ሊኖሩ ይችላሉ ማለት ነው። ስለዚህ እነኚህ የውሃ አካላት አፍሪካን የምስራቅ አፍሪካን በስተ ምዕራብ ወይንም ደግሞ በስተ ምስራቅ በኩል የሚያዋስኑ ሀገሮች ብለን በዚህ መልኩ የአንድ ምስራቅ አፍሪካን አንጻራዊ መገኛ ልንገልጽ እንችላለን ማለት ነው። ስለዚህ ሌላኛው ፍጹማዊ መገኛ ነው። ፍጹማዊ መገኛ ነው። ፍጹማዊ መገኛ ማለት እንግዲህ የአግድም መስመሮችን በመጠቀም ያንን አካባቢ ወይም ደግሞ ሀገር መገኛ ምን ማለት ነው? በዲግሪ ለክተን የማስቀመጥ ማለት ነው። በዲግሪ ብቻ ሳይሆን እንግዲህ ፍጹማዊ መገኛ የሚባለው በዲግሪ ብቻ ሳይሆን በደቂቃም ሊለካ ይችላል በደቂቃ እና በሰከንድም ልንለካው እንችላለን ማለት ነው። የአንድ ሀገር መገኛው ወይንም ደግሞ የፍጹማዊ
መገኛውን በቁጥር ማለት ነው በቁጥር ስናስቀምጠው በዲግሪ ነው የምንለካው ማለት ትክክለኛ ማለት ነው። ለምሳሌ ያ ሰው በካርታው ላይ ሄዶ እንደ ቅድሙ በፍጹማዊው ሌላ ከጎረቤት ያለውን አነጻጽሮ ሳይሆን ቀጥታ ያንን ዲግሪ ሜዠር አድርጎ ለክቶ እዛች ዲግሪ ላይ ሲል ኤግዛክት ያችን ሀገር በትክክለኛው የት ጋር እንደሆነች ማግኘት የምንችልበት ነው። ይሄ አብሶሉት ሎኬሽን ወይም ደግሞ ፍጹማዊ መገኛ የምንለው ማለት ነው። ትክክለኛውን የዛችን ሀገር ስህተት ሊኖር አይችልም ማለት ነው። ሜዠር ሲያደርግ ዲግሪውን በትክክል ሜዠር አድርጎ ካገኘ ምን እናደርጋለን? በዲግሪ ሰፍሮ ምን ይላል ይገልጻል ማለት ነው። ስለዚህ የአንድን ሀገር መገኛ በዲግሪ እንዲሁም በደቂቃም ወይም ደግሞ በሰከንድ ሊሆን ይችላል። እንግዲህ ደቂቃ ዲግሪ ሳይሞላ ሲቀር በደቂቃ ነው የምንወስደው። ደቂቃ ደግሞ ሳይሞላ ከደቂቃ በታች ሲሆን ያ ነገር በሰከንድ እንጠቀማለን ማለት ነው። ስለዚህ በዲግሪ በደቂቃ ወይም በሰከንድ ተጠቅመን የአንድን ቦታ መገኛ የምንገልጽበት ዘዴ ምንድነው ማለት ነው? ፍጹማዊ መገኛ ነው ማለት ነው። ሌላኛው ፍጹማዊ በምስራቅ አፍሪካ ፍጹማዊ መገኛን ስንመለከት 18 ዲግሪ እዚች ጋር ምናልባት እንትን ነች ያልኳት 18 ዲግሪ ምስራቅ አፍሪካን አይደለ 18 ዲግሪ 18 ዲግሪ ምንድነው? ኢስት ማነው ሰሜን ነው። ሰሜን እስከ ስንት ይሆናል ማለት ነው? እስከ 27 ዲግሪ ደቡብ ላይ እናገኘዋለን ማለት ነው። ደቡብ እንዲሁም ደግሞ ስንት ላይ እናገኘዋለን ማለት ነው? ይቺን ከፍ ላድርጋት ነው እዚች ጋር እንዲሁም ደግሞ የሰሜን ወይም ደግሞ የምስራቅ አፍሪካ ፍጹማዊ መገኛው 18 ዲግሪ ሰሜን እስከ 27 ዲግሪ እዚች ጋር ሶሪ ደቡብ ላይ እናገኘዋለን። ከዛ ኢስት ላይ ደግሞ ሰሜን ላይ ስንመጣ 22 ዲግሪ ምስራቅ እስከ ስንት እናገኘዋለን ማለት ነው? 51 ዲግሪ ከስንት ማለት ነው? ከ28 ደቂቃ ማለት ነው። ደቂቃ ምዕራብ ላይ እናገኘዋለን ማለት ነው። ምዕራብ ላይ እናገኘዋለን። ስለዚህ የኢስት አፍሪካ ወይም ደግሞ የምስራቅ አፍሪካ ፍጹማዊ መገኛው ተናገሩ ወይም ደግሞ የሆነ የትኛው ነው ቢባል 18 ዲግሪ ሰሜን እስከ 27 ዲግሪ ደቡብ ላይ ኤክስቴንድ ሆኖ ይሄዳል ማለት ነው። ከዛ ደግሞ 22 ዲግሪ ምስራቅ እስከ 51 ዲግሪ ከስንት ማለት ነው? ከ28 ደቂቃ ላይ ሜዠር ስናደርግ ካርታ ላይ ማን እናገኛለን ማለት ነው? የምስራቅ አፍሪካ አብሶሉት ሎኬሽን ደግሞ ፍጹማዊ መገኛን ልናገኝ እንችላለን ማለት ነው። ከዛ ሌላኛው የምንሄደው ስለ ኬክሮስ እና ኬንትሮስ ማዕዘናዊ መለኪያዎች ናቸው ማለት ነው። ቋሚ መስመር እናያለን። ቋሚ መስመር ስንላቸው ሜሪዲያንስ እና ትይዩ መስመሮች ደግሞ ላቲቲዩድስ የምንላቸው ማለት ነው። እነኚህ እንትኖች በሉል ወይም ደግሞ በካርታ ላይ ብቻ የሚገኙ ቋሚና አግዳሚ መስመሮች ናቸው። እነኚህ ሎንጊቲዩድስ ወይም ደግሞ ላቲቲዩድስ ይባላል ማለት ነው። የሜሪዲያን እና የቋሚ መስመሮች እና ትይዩ መስመሮች የምንላቸው በካርታ ላይ ወይ በሉል ላይ ብቻ የሚገኙ የሀሳብ መስመሮች ናቸው እንጂ በመሬት ላይ ብንፈልጋቸው ለምሳሌ የምድር ወገብ የምንለው አለ የካንሰር መስመር የካፕሪኮርን መስመር ምናምን የምንላቸው ወይ የፕራይም ሜሪዲያንስ የምንላቸው ላይኖች አሉ ማለት ነው። እነኚህ ላይኖች በካርታ ላይ ብቻ በኢማጂነሪ ላይን ናቸው። በካርታ ላይ ወይ በግሎብ ላይ ወይም በሉል ላይ ብቻ የምናገኛቸው ላይኖች ወይም መስመሮች ናቸው እንጂ በመሬት ላይ የምድር ወገብ የትኛውን ሀገር ያቋርጣል በሪል ወርልድ በትክክለኛው መሬት ላይ መተን ብንል አናገኛቸውም ማለት ነው። ስለዚህ እነሱ የሰው ልጅ እንደዚህ ያሉ አንዳንድ ሎኬሽኖችን ቅድም እንዳልኩት ሰዓትን ምንን ለመጠቀም እንዲያመቸው ብሎ በሀሳብ ደረጃ ያለ ነው እንጂ በትክክለኛው መሬት ላይ የማናገኛቸው መስመሮች ናቸው ማለት ነው። ኬክሮስ ወይንም ደግሞ ላቲቲዩድስ የምንላቸው ሲሆኑ ኬትሮስ የምንላቸው ደግሞ ሎንጊቲዩድስ ወይም ደግሞ ኬንትሮስ የምንላቸው ደግሞ ሎንጊቲዩድስ ይባላሉ ማለት ነው። ማዕዘናዊ ርቀትን ወይም ደግሞ አንጉላር ዲስታንስን ለመለካት ያገለግላሉ ማለት ነው። በአግድምና በቋሚ መስመሮች ላይ ስናይ መካከል ያለው ርቀት በዲግሪ ነው የሚለካው። በአግድም የሚሰመሩ በሉል ላይ ወይም ደግሞ ካርታ ላይ
አግድም የሚሰመሩ መስመሮች አሉ ማለት ነው። ስለዚህ የነኚህን የአግድም መስመሮች ወይም ደግሞ ኬክሮስ ምንድነው የምናደርገው? በዲግሪ ነው የሚለኩት። በመካከላቸው ያለው ርቀት በዲግሪ ነው። 1 2 3 እያልን የምንለካው በዲግሪ ነው ማለት ነው። መካከላቸው በመስመሮች መካከል ያለው ርቀት የምንለካው በዲግሪ ነው ማለት ነው። ሌላኛው አግድም ወይም ደግሞ ትይዩ የሆኑ መስመሮች አግድም መስመሮች በካርታ ላይ ወይም በሉል ላይ ከምስራቅ ወደ ምዕራብ ወይም ከምዕራብ ወደ ምስራቅ የተሰመሩ የሀሳብ መስመሮች ናቸው ማለት ነው። ስለዚህ እነኚህ የኬክሮስ መስመር የምንላቸው ምንድነው? ከምስራቅ ወደ ምዕራብ ወይም ደግሞ ከምዕራብ ወደ ምስራቅ ላይ የሚሰመሩ የሀሳብ መስመሮች ናቸው ማለት ነው። ሌላኛው የአግድም መስመሮች መነሻ 0 ዲግሪ ነው። 0 ዲግሪ ነው ስንል በኋላ እናያለን። ሉል አለን እዛ ሉል ላይ ለምሳሌ ስዕል ብዙም አይደለም ግን እስቲ ልሳል አንድ ልሞክር። ስለዚህ ሉል አለን ብንል ለምሳሌ ይሄንን እንደ ሉል እናድርገው። ሞለል ያለ አይደለ? እስቲ እንደገና ላስተካክላት። በተወሰነ ሞለል ለማድረግ ልሞክር ማለት ነው። ትንሽም ብትሆን ሞለል ብላለች ግን ያ ይሁን ብቻ ዋናው ለእንትን ለማስረዳት ነው። ስለዚህ ፓራላል ወይም ደግሞ ኬክሮስ የሚባሉት ምን አይነት ናቸው? ኬክሮስ የሚባሉት እንደዚህ ነው የሚሰመሩት ማለት ነው። በካርታ ላይ ወይም በሉል ላይ ወዴት ነው የሚሰመሩት? ከቅድም እንዳልኳችሁ በካርታ ላይ ይሄኛው ዳይሬክሽን ኖርዝ ነው። ይሄኛው ኢስት ነው። ይሄኛው ዌስት ነው። ይሄኛው ሳውዝ ነው ማለት ነው። ስለዚህ ከዚህ ማለት ምንድነው? ከዌስት ወደ ኢስት ወይም ደግሞ ከኢስት ወደዚህኛው ከዚህኛው ወደዚህኛው ሊሰመሩ ይችላሉ ማለት ነው። ስለዚህ እነኚህ መስመሮች ምንድን ናቸው? በመካከላቸው ከዚህኛውና እዚህኛው ጋር ያለን ርቀት በምንድን ነው የምንሰፍረው? በዲግሪ እንሰፍራለን ማለት ነው። በዲግሪ በዛ መልኩ እንሰፍራለን ማለት ነው። ስለዚህ የአግድም መስመሮቹ መነሻ ዲግሪ 0 ነው ይላል። ስለዚህ 0 ይሄ 0 የምንልበት የምድር ወገብ የምንለው ማለት ነው። በካርታ ላይ ብቻ የምናገኘው እንግዲህ የምድር ወገብ መሬት ላይ አናገኘውም ብለናል። ይህንን እንደዚህ አድርገን ከወሰድን በኋላ ምንድነው የምድር ወገብ የምንለው? ይህንን እንትን ሁለት እኩል ቦታ የሚከፍልልን ነው። የመሬትን አካል ወይም ደግሞ ካርታ ላይ ወይም ሉል ላይ ሁለት እኩል ቦታ የሚከፍልልን ነው። ስለዚህ እዚህ ጋር ስንት ሆናለች? 0 ዲግሪ ናት ማለት ነው። 0 ዲግሪ ትሆናለች። ስለዚህ ይህን 0 ዲግሪ ወደዚህም እየጨመረ ይሄዳል፣ ወደዚህም እየጨመረ ይሄዳል ማለት ነው። 1 2 3 4 5 6 እያል እስከ 180 ድረስ እንሄዳለን ማለት ነው። ከዛኛው ደግሞ ከዚህ 180 ያለን እዚህ 180 ያለን ስለዚህ ከዚህ 180 መስመር አለን ከዚህ ወደ ላይ 180 ያለን ስለዚህ የኬክሮስ በኋላ እንመጣበታለን 360 መስመሮች ወይም ደግሞ አጠቃላይ ዲግሪ ስንት ነው? 360 ዲግሪ ነው የሚለውን እንደርስበታለን እናያለን ማለት ነው። ስለዚህ ይህም መነሻ ቦታ ምን እንለዋለን? ቅድም እንዳልኳችሁ መሬትን ከምስራቅ ወደ ምዕራብ የሚሰፈረው ነው። የመስፈሪያው ዲግሪው ደግሞ 0 ሲሆን ምን እንለዋለን? የምድር ወገብ እንለዋለን ማለት ነው። ስለዚህ ያ የመነሻ ቦታ ምን ይባላል? ዲግሪው 0 የሆነ የምድር ወገብ ይባላል። እንግዲህ ሶሪ ካልታየ እዚህ ጋር ይታያል ብዬ ነው የማስበው፣ ግን ካልታየ ፓወርፖይንት ሳዘጋጅ ነው እንትን ያለው። ስለዚህ ቀጣይ አስተካክላለሁ። ስለዚህ የአግድም መስመሮች መነሻ 0 ነው። ያም መነሻውም ደግሞ ምን ይባላል ይላል? የምድር ወገብ እንለዋለን ማለት ነው። ስለዚህ ሌላኛው የኬክሮስ እና ኬንትሮስ ማዕዘናዊ መለኪያዎች ናቸው። ቅድም ያልኩት ነው። ስለ ምድር ወገብ ስንመጣ የምድር ወገብ መሬትን በሰሜንና በደቡብ ንፍቀ ክበብ በእኩል ቦታ ይከፍላል። ወደ ምስራቅና ወደ ሰሜን ከሰሜን ወደ ምስራቅ ሲሰመር ግን የሚከፍለው ምንድነው? ወደ ላይ ነው የሚከፍለው ማለት ነው። ለምሳሌ እዚህ ጋር ያለውን ይኸው እዚህ ጋር የዚህ ስለ እንደምትረዱት ከዚህ ወደዚህ ነው ማለት ነው የሚከፍለው። ስለዚህ ይሄን ካልን በኋላ ካርታውን ወይም ግሎብ ሞዴል ነው የመረጠው ወደዚህና ለማስረዳት እንዲያመች እዚች መሃል ላይ ለምሳሌ እንደዚህ የሚሄደው የምድር ወገብ ከሆነ ይሄ ነው የሚከፍለው። ወዴት ነው? መሬትን ወደ ሰሜንና ወደ ከፍሎ ነው የሚያልፈው ማለት ነው።
ለምሳሌ ብርቱካን ቢሆን ብርቱካኑን እዚህ ጋር ብንቆርጠው እዚህ ቀይ ላይ አግድም ብንቆርጠው ምን ይሆናል? የተከፈለው ወደዚህና ወደታች ይሆናል ማለት ነው የሚቀረው። ስለዚህ ምንድነው የሚለው ትምህርቱ የምድር ወገብ መሬትን በሰሜንና በደቡብ ክበብ እኩል ቦታ ላይ ይከፍላል። ከዚህ መስመር በስተ ሰሜን 90 ትይዩ መስመሮች ሲኖሩ በስተ ደቡብም ስንት ይኖራል ይላል? 90 መስመሮች ይኖራሉ። በአጠቃላይ በሁለቱ ንፍቀ ክበባት ያሉት 180 ዲግሪዎች ናቸው ማለት ነው። ሶሪ ቅድም የእንትን የነገርኳችሁ። ስለዚህ ጋር እንደዚህ ያሰምራል። ይሄ ምድር ወገብ ከሆነ ከዚህ ጋር ዜሮ ነው ይሄ። ከዛ ወደዚህም 1 2 3 እያለ ይሄዳል። ከዚህም 1 2 3 እያለ ይሄዳል። ስለዚህ ወደ ታች 90 መስመሮች አለ ነው which is 90 ዲግሪ ማለት ነው። በየመስመሩ በአንዱ መስመር መካከል በእያንዳንዱ መስመር ያለው ልዩነት ስንት ነው? 1 ዲግሪ ነው ማለት ነው። ስለዚህ እዚህ ጋር 1 2 3 እያለ እስከ 90 ይሆናል ማለት ነው። ስለዚህ የኬክሮስ መስመር አጠቃላይ ስንት ኬክሮስ አጠቃላይ ስንት መስመሮች አሉት? 180 መስመሮች ወይም ደግሞ 180 ዲግሪ ይሆነናል ማለት ነው። ስለዚህ አጠቃላይ ብዛታቸው ስንት ነው? አጠቃላይ ብዛታቸው 180 ይሆናል ማለት ነው። ስለዚህ በእያንዳንዳቸው መስመር መካከል ያለው ዲግሪ ልዩነት 1 ነው። በተጨማሪም ሁሉም መስመሮች ትይዩ ናቸው። ትይዩ ማለት እንግዲህ እርስ በርስ ክሮስ አይደራረጉም ማለት ነው። አንድ መስመር ትይዩ ነው ማለት ለምሳሌ እንደዚህ ሄዶ እንደዚህ መጣ ትይዩ አለ ክሮስ ተደራርጓል ማለት ነው። ትይዩ የሚባለው ምንድነው? እንደዚህ አይነካኩ ማለት ነው። የማይነካኩ መስመሮች ማለት ነው። ስለዚህ ትይዩ ነው የምንለው ምንድነው? አንድ መስመር እንደዚህ ይሄኛውም ከስር እንደዚህ ቀጥ ያለውም እንደዚህ ከዛ እንደዚህ ሲሄዱ እነኚህ መስመሮች እርስ በራሳቸው ትይዩ ናቸው እንላለን ማለት ነው። ስለዚህ በኬክሮስ ላይ የኬክሮስ መስመሮች እርስ በርስ ትይዩ ናቸው። ስለዚህ አጠቃላይ ብዛታቸው ከምድር ወገብ በታች 180 በስተደቡብ ማለት ነው። ከምድር ወገብ በስተሰሜን ደግሞ 90 ከምድር ወገብ በስተደቡብም 90 አጠቃላይ ብዛታቸው 180 ነው ማለት ነው። ስለዚህ ይህን ካየን ሌላኛው በእያንዳንዳቸው መካከል ያለው ዲግሪ 1 ነው ብለናል። ልዩነት በየመስመሩ በዚህ እያንዳንዱ መስመር መካከል ያለው ዲግሪ 1 ዲግሪ እየጨመረ ነው የሚሄደው ማለት ነው። ስለዚህ ልዩነታቸው የ1 ዲግሪ ነው። በካርታ ላይ ወይም ብሉ ላይ የምናያቸው 5 አሉ። ስለዚህ በኬክሮስ መስመር ላይ 5 ዋና ዋና የሚታዩ መስመሮች እናገኛለን ማለት ነው። ወይ አብይ ትይዩ መስመሮች እናገኛለን። እነሱም ምድር ወገብ፣ የካንሰር መስመር፣ የካፕሪኮርን መስመር፣ የአርክቲክ ኮከብ ወይንም ደግሞ ክበብን የምናገኘው ይሆናል ማለት ነው። ስለዚህ የአርክቲክ በሁለቱም ጋር እናገኛለን 5 ናቸው። ስለዚህ ሉሉን ስንነሳ ለዚህ ወደ ሉሉ እንመለስና ለምሳሌ ይችኛዋን አለች እዚች ጋር ይሄ ሉል ነው። ምድር ወገብ መሃል እዚህ ጋር ይሄ እንደዚህ የሚሄደው የምድር ወገብ ነው ማለት ነው። ከዚህ 23 ዲግሪ 1/2 ላይ ማን እናገኛለን? ወደ ሰሜን በስተሰሜን ላይ ነው የምናገኘው። ከምድር ወገብ በስተሰሜን የምናገኘው መስመር የትኛው ነው? የካንሰር መስመር ነው ማለት ነው። ከሱ ላይ ቀጥሎ ደግሞ የምናገኘው የአርክቲክ ነው። የአርክቲክ መስመር ምንድነው የሚገኘው? በሁለቱም ሳይድ በስተደቡብም የደቡብ ዋልታ ላይም የሰሜን ዋልታ ላይም እናገኘዋለን የአርክቲክ ክበብን ማለት ነው። 66 1/2 ሰሜን ላይ እና ደቡብ ላይ እናገኘዋለን ማለት ነው። ስለዚህ ሌላኛው ደግሞ የካንሰር ነው። ስለዚህ የካንሰር መስመር እሱ ደግሞ የካፕሪኮርን መስመር የለን የምናገኘው ከምድር ወገብ በስተደቡብ 23 ዲግሪ 1/2 ላይ ደቡብ ላይ እናገኘዋለን ማለት ነው። ስለዚህ በኬክሮስ መስመሮች ላይ የምናያቸው መስመሮቹ እርስ በራሳቸው ትይዩ ናቸው። ትይዩ ናቸው። ሁለተኛ ምንድን ናቸው? በእያንዳንዳቸው መስመር መካከል ያለው ልዩነት 1 ዲግሪ ነው። ወደ ሰሜን 90 ወደ ደቡብ 90 አጠቃላይ መስመሮቹ 90 መስመሮች አሉት። ከዛ በዋናነት 5 መስመሮች አሉት። 5 አብይ መስመሮች እናገኛለን። እሱም የምድር ወገብ አንደኛ፣ ሁለተኛ የካንሰር መስመር ምንለው ነው። ይህም 23 1/2 የት ላይ የምናገኘው?
ሰሜን ላይ ከምድር ወገብ በስተ ሰሜን ላይ የምናገኘው ሲሆን ከምድር ወገብ በስተደቡብ ላይ ደግሞ 23 1/2 ላይ የካፕሪኮርን መስመር እናገኛለን። ከዛ ደግሞ በሁለቱ የሰሜንና ደቡብ ዋልታ ጫፍ ላይ የምናገኛቸው ደግሞ 66 ዲግሪ 1/2 የአርክቲክ ክበብን እናገኛለን ማለት ነው። ስለዚህ ይህን ይመስላል ማለት ነው ስለ ኬክሮስ ያለን ሀሳብ። ቋሚ ወይም ደግሞ የማገር መስመሮች ይላል። ቋሚ መስመሮች በካርታ ወይም በሩል ላይ ለሰሜን ከሰሜን ሜሪዲያንስ የምንላቸው ማለት ነው። እነኚህ ደግሞ አሁን ምን ሊሆኑ ነው? እንደ ቅድሙ ቋሚ መስመር የምንላቸው ምንድነው? እንደ ቅድሙ ለምሳሌ ሩል ካለ ወዴት ነው የምናሰምረው ማለት ነው? ወደዚህ ነው የምናሰምረው ማለት ነው። እንዲህ የምናሰምራቸው ማለት ነው። ይሄም እኩሌታ አለው። ለምሳሌ የኬክሮስ እኩሌታ የምድር ወገብ ነው ብለናል። የኬንትሮስ እኩሌታ ደግሞ ግሪንዊች ሜሪዲያን ይባላል። እሱን እንቀጥለን እናይበታለን ማለት ነው። ስለዚህ ቋሚ መስመሮች ከየት ነው የሚሰመሩት? ከደቡብ ከሰሜን ወደ ደቡብ ወይም ደግሞ ከደቡብ ወደ ሰሜን ሊሰመሩ ይችላል ማለት ነው። ስለዚህ አጠቃላይ ብዛታቸው ወደዚህ ስንሄድ ስንት መስመር እናገኛለን ማለት ነው? እንደዚህ እየቆረጥን ስንሄድ ወደዚህ 180 እናገኛለን። ከግሪንዊች ሜሪዲያንም ወደ ምዕራብ 180 መስመሮች እናገኛለን። ስለዚህ አጠቃላይ ኬንትሮስ 360 አጠቃላይ መስመሮች አሉት ማለት ነው። አጠቃላይ ብዛታቸው 360 ነው። በመካከላቸው ያለው ርቀት ያው በዲግሪ ይለካል 1 ዲግሪ ነው። ሁሉም ቋሚ መስመሮች በሰሜን እና በደቡብ ዋልታ አካባቢ ይገናኛሉ ስንል ምን ማለት ነው? ለምሳሌ ካርታው ላይ እናየዋለን። እንዴት ነው የሚሆነው? እንደዚች ነው የሚሆነው ማለት ነው። ለምሳሌ እንደች ሲሰመር እንደች መነሻቸው እዚች ጋር እና እዚች ጋር የሚገናኙበት ፖይንት አንድ ነች ማለት ነው። እዚች ጋር ነው፣ እዚች ጋር ይመጣል፣ እዚች ጋር ይሄዳል፣ እዚች ጋር ይመጣል። ይሄም እዚች ጋር ይመጣል፣ እዚች ጋር ይሄዳል፣ እዚች ጋር ይመጣል፣ እዚች ጋር ይሄዳል። ከዛ መሃል ላይ እንደዚች አይነት የፕራይም ሜሪዲያን አይነት እንትላለን። ስለዚህ መነሻቸውና መድረሻቸው ላይ የመገናኘት ባህሪ አላቸው ማለት ነው። ስለዚህ የቋሚ መስመሮች መነሻ የሁሉም ቋሚ መስመሮች በሰሜንና በደቡብ አካባቢ ላይ ይነካካሉ ካልን ቋሚ መስመሮቹ መነሻ 0 ዲግሪ ነው። ይህን ለምሳሌ የኬክሮስ ላይ ቋሚ መነሻ ዲግሪያቸው 0 የሆነው ምድር ወገብ ብለናል። በኬንትሮስ ላይ ደግሞ ቋሚ መስመራቸው ወይም ደግሞ 0 ዲግሪ ላይ የምናገኘው ሁለት እኩል ቦታ ምድርን ወይንም ካርታን ወይም ግሎብ ላይ ወይም ምድር ላይ ካርታ ላይ ወይም ደግሞ ግሎብ ላይ ወደ ምዕራብ መሬትን ወደ ደቡብ እና ወደ ሰሜን እና ወደ ምዕራብ የሚከፍለው መስመር ምን ይባላል? ትልቁ ሜሪዲያን ወይም ግሪንዊች ሜሪዲያን ተብሎ ይጠራል ማለት ነው። ከዚህ መስመር በስተምዕራብ 180 ቋሚ መስመሮች ሲኖሩ በስተምዕራብ ተመሳሳይ 180 ዲግሪዎች አሉ። ስለዚህ ኬንትሮስ አጠቃላይ 300 ዲግሪ 360 መስመር አለው ማለት ነው። ስለዚህ ሌላኛው ላይ ስንሄድ ቋሚ መስመሮች ጥቅማቸውን ስናይ ለፍጹማዊ መገኛ ልንጠቀምባቸው እንችላለን። ለማመልከት እንጠቀምባቸው ቋሚ መስመሮች መካከል ያለው ሚዛናዊ ርቀት መለኪያ ኬንትሮስ ይባላል። ቋሚ መስመሮች መሬትን በምስራቅና በምዕራብ ይከፍላሉ፣ ክበባት ይከፍላሉ ይላል። ይሄን አይተናል ማለት ነው። ስለዚህ ምስራቅ አፍሪካ መገኛ ጥቅምና ጉዳት የሚለው በሌላ ቪዲዮ እንትን እላችኋለሁ ይዤላችሁ እመጣለሁ። ስለዚህ እናንተ ደግሞ መሻሻል ማደግ አለበት ወይም ደግሞ መጨመር አለበት ብላችሁ የምታስቡት ነገር ካለ ኮሜንት አድርጉልኝ። አስተካክዬ እንትን እላለሁ። ታዲያ ትምህርቱን ላይክ፣ ሰብስክራይብ እና ኮሜንት ማድረግ አትርሱ። ለጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ የሚኒስትሪ ፈተና ያላችሁ የስድስተኛ ሚኒስትሪ ወርክሽት ያላችሁ ልጆች ወይም ደግሞ የሚኒስትሪው ጥያቄ ካላችሁ ቴሌግራም ላይ
ሚልኪ ቲዩቶሪያል የሚል አለ። እዛ ላይ እንትን ብላችሁ ጥያቄዎችንም እዛ ላይ መሳተፍ ትችላላችሁ። እንዲሁም ደግሞ ጥያቄ ስታገኙልኝ እዛ ላይ ብትልኩልኝ እኔም ከየምዕራፉ እየመረጥኩ አብሬ እንድሰራላችሁ ያግዘኛል ማለት ነው። ስለዚህ የዛሬውን ትምህርት የዛሬውን ቪዲዮ በዚህ አጠናቅቄያለሁ። መልካም ሳምንት መልካም የትምህርት ጊዜ ይሁንላችሁ። እናመሰግናለን።